ያን ዳመት እኔ የምለው ግን እዛ እስዊት ጋር ያለውን ፎቶ አየሽው? በዚህ ሳንቃ ደረት ተንቀባረሽ ተኝተሽ፣ ወይኔ ጉራው! እኔ ግን ይሄን ፎቶ እንዴት እንደወደድኩት! ዊ ሰሊማ እየወጣሽ እኮ ካላ ሌላ ሰው አስገባውብሽ። ለምን ግን ብሩኬ ይሄን እንትን አድርጋ ለማርክ ለምን አትሰጠኝም? ይሄን ቆሎ ላክልኝ ከማርክ ወይ ይሄን ፎቶ እንትን አድርጋ ላክልኝ። አንቺ ልጅ ለምንድን ነው ማጣሰው? የኔና የሱን ነው ማይብሩ። አይቺ አሁን ስዊት ያስቀመጠችን ፎቶ ደረቱ ላይ ተኝተሽ ያለው ፎቶ በእናትሽ እንቅልፍ ወስዶኝ እኮ ብታይ በመከራ ነው የተነሳሁት። 7 ቀን ተንቀባረረች ያለ ምንም ተኛሽ እንጂ ሃይሚ ያለ ምንም ጠበል ያተስቲ 7 ቀን ገና ምን አይታ 1 አመት እንቀባረርበታለሁ ትላለህ። ቀጣይ ሌላኛ 1 አመት 1 ሚሊዮን በእንጂ ይሄ ድረትማ ካንቺ ውስጥ ማንንም ቢጠጋዋ እኔ ወቴን አሳልፌ እሰጣለሁ። የኔ ጠበቆች እያላችሁማ ማንም አይጠጋም። ተሳስታ ያው መንገድ ላይ ያላችሁ ራሱ ዋ እኔ ትራፊክ ነኝ። ትራፊኮች አሉ የሚገርምሽ። ባይ ዘ ዌይ እኔ እንደዚህ አይናፋር ሆንኩት እንጂ በሃይሚ ከመጡ ወይም ባንቴ ከመጡ ማንንም አልሰማም። ወይ ከምር በሁለታችሁም ከመጣ ህይወቴም ቢሆን ማሳለፍ ይሰጣሉ እንጂ አልተውም። አንበሳ እኮ ነሽ። አሁን የጮህ ነው። እኔ አይናፋር ሆንኩ እናንተና ክብሬ ነው እንጂ በእናንተ ከመጡ ግን አይናፋር አይደለሁም። ይሄን ማወቅ አለባችሁ እዚህ ላይ ያላችሁ። አንተ ደግሞ እኔ ሁለታችሁን አልኩት። ለምን አንተ ራስህን እንትን ታደርጋለህ? አይ እኔ ሳንቃ ደረተ ያለኝ ሰው ነው። እሱ ላይ እንዳትመጭብኝ እሺ። በይ የልጆች አባት ታይ እንዴ! በቃ ብሩኬን ተው። እኔ ሃይሚ ካገኘው በቂ ነኝ። መቼም ሃይሚ ያገኘው ማለት ደግሞ ብሩኬን አገኘው ማለት ነው። ልክ ነሽ የኔ እናት። ይሻላል። አዎ ዋናው በሴክስ ኬኩን ከምታጣድፍ እስቲ እያየንሽ ቢቢያስ ቲጂማ ጠፋች እኮ በቃ ያው ለልጆቼ ቅድሚያ አለ። ለእርጉዝ እኮ ነው የሚሰጠው ቅድሚያ ግን እኮ ብትበሉልኝ ማስተዳለኝ እኮ የጾምና ያመሰግናለሁ በጣም እኔ ሽታው እኮ ኬኩ እየሸተተኝ ነው። ብሩኬ ግን ነገ ለሃይሚ ኬክ መግዛት አለብኝ። ለምን የጾም ኬክ አለ አይደል? እንደ ልጆቹ 4 ልጆች ሆነ ይሄን ኬክ ካየውማ ግዴታ መብላት አለባቸው። ምን ሽታ እንዳይወጣባቸው ነው? አይደለም ልጆቹ ላይ የኬክ እንትን ይወጣል ተባለ። እንደዛ ነገር ነው ሃይሚ ለልጆች 28 ኬክ ነው ማሰራላችሁ። አብደሻ ጉርጫም ልታረጋቸው ነው ትጂ። ስኳር በሽተኛ ልታደርግ ነው እንጂ ትጂ ምንም አያገባትም። አሳነባሪ ነው ብላችሁ አያገባትም። ብቻ ማረግ ብቻ ነው። ቲጂ አሁን ጨፍሪ እስቲ ቲጂን በትልቅ አረጉት። ጨፍሪ እስቲ ውጭ እኔ ዘፈን ከፍቼሻለሁ። እኔ አልጨፍርም። እዛ ተከበሩ። ኧረ እኔ ዘፍንላታለሁ። ቲጂ ከጨፈረች ቲጂ ተነሽ። እኔ አልጨፍርም። ከጨፈረች እኔ ዘፍንላታለሁ። መድኃኒዓለም ብሩኬ ይዘፍን አንቺ ጨምብሬ ዘፍንላታለሁ ብሎ ጨፍሪ ሻደለ እንዴ ለአሳነባሪ ጊዜ እስቲ ለሃይሚ ብለሽ ጨፍሪ እስቲ። ሃይሚ ትታይ ጨፈራል እስቲ ጌታ ለሃይሚዬ ብዬ እሺ ጨፈራለሁ። ጨፍሪያ ለሃይሚ ብለሽ ወይ ቲጂዬ እኔ እኮ አንቺን እንደው ምን ላድርግሽ? ለሃይሚዬ ካልቀላችሁ ጨፈራለሁ። አንቺ ስጨፍሪ ማየት ነው ያማረኝ። እኔና ልጆቼ አቤት ወይኔ አንጀቴ ውስጥ ተዘብዘብ ልጆቹ እየተራገጡ ነው። አፍጠኝ ተዘበዘብሽ እኮ ማለት ነው። እኔ አንጀቴ ውስጥ ወይኔ
አንተ ብሩኬ እስኪ አንተ ወንድ ከሆንክ ጀግና ከሆንክ እስኪ ውጣና እኔም አንተ የምንጨፍር ሀይሚዬ እንኳን ታፍራለች። ተዋት። እኔ የቲጂ ነው ቲጂ እናቴ ትጨፍር የክርስትና እናቴ ነው ያለኝ አንዱ ልጅ ጌታ። ኧረ እኔ እጨፍርለታለሁ። ክፈቱ ሙዚቃ የት አባቱ ጨፈረካ አይኖረን ልጁ ከሚቀየም ብሩኬ ይዘፍናል። አንቺ ጨፍሪ እንዴ ምን አስበሽ እንዴ? ብሩኬ ይወጣታል። እኔ እንድጨፍር ብዬ እኮ ነው። ምን እሺ ነው እናንተ በቃ ትከፍታለህ ቪዲዮክን አንተ እንዴ? ለአንተ ልጆች አይደል የምጨፍርልህ? አበዛከው። ቲጂ መቶ አናቴ ላይ ሊጨፍሩ አይደል? ብሩኬ መጨፈር አይደለም ቲጂ፣ አንቺ ጨፍሪና ብሩኬ እንትን ይበል ይበል ቁጭ ብሎ እዛው ማለት ነው፣ በቪዲዮ ሳይሆን ለምን ደባበቅሽው? ብሩኬ እኔ ፊት ለፊት ወጥቼ ብሩኬ የሚደበቀው ለምንድን ነው? ብሩኬ በቪዲዮ የሚወጣ ሁለታችሁ ተዘጋጅቶ ነው የሚመጡ እንጂ ዝም ብሎ በቪዲዮ ይወጣል እንዴ? እኔው ገቤና ሙኛል መጨፈራችሁ በውስጥ ልክላታለሁ። በቃ እናንተ እኮ ከምትጨቃጨቁ እርጉዟን ሴት እኮ ነው መጠየቅ ያለባቸው። 4 ልጆች የያዝኩት እኔ የምትጨቃጨቁ ልጆቹ ላይ ሽታ ይወጣል። ጨፍሪ የምትፈልገው ልጅ ደግሞ የክርስትና እናቷ ኧረ ውይ ለባልሽ ማገዝሽ ነው። ውይ ኧረ እኔ እሱ አልፈልግም። በቃ አሁን ያንቺ ነው የፈለጋችሁ። ብሩኬ ሁሌ ጨፈሪ አይደል እንዴ? ቤቱ አይደል እንዴ የሚጨፍረው? ነው እዚህ እኔ 24 ሰዓት እጨፍራሉ። ቲጂ በምኗ እንደምታየኝ አላውቅም። ለባልሽ ማገዝሽ ነው። ውይ አበዛሽ። እኔ ሳሊማንም ሰይፏል ክሰፍ በቃ ነው ቲጂ አጨፍሪም ነው እኔ ጨፍርሽን ለአንቺ ጨፍርልሻለሁ። ጌታን ጨፍርሽ እኮ በቃ ሻፍጥኝ። ልጅቱ ወንድሙን ሴቷ እየተናገረች ላቅንላችሁ ወይ? ኧረ አበዛችሁት። አንቺ ግን ባልሽን መደበቅሽ ነው ወይ? እንደዛ እኔ ሲያደባባይ ደግሞ አሳ በለው ግን ለምን እስቲ አሁን በዚህ ስንት ውስጥ የሰው አይኔ ውስጥ ብሩኬ ልታስገቢ? ሃይሚ ለብሩኬ አትፈቀጂ። እንደዚህ መደጋገፍማ ይቅርባችሁ። ኧረ ሲጨፍር አይተውት ደግሞ ይቀሙብኛል፣ ይበሉብሻል። ይቅርባችሁ። ማየ ቆይ ማንንም እንዳስቡት የማስገባው ሰው አለኝ ውዴ። አንቺ ጨፍር ብሩኬ በቪዲዮ ነገ ያሳየናል። አይ ብሩኬ አይን ይበሏል። አይን በልቶት ብሩኬን እኮ ዳኒ ያስጨፍሮታል። ካላት ቲጂ ትጨፍር። ስሚማ አሁን አይን እኮ ብሩኬ በልቶት ይኸው ሃይሚዬ እሱም በየከሱ እየመጡ ነው። እኔ አልወደድኩም ነገሩ። ብሩኬ በጣም ሲሆን ነው ልጆቹ እንዲጎዳ አይፈልግም አይደል? እንዲጎዳ ስለማትፈልግ ጨፍር። አሁን አዎ የሰው አይን አይብላቸው። እሺ በቃ ክፈቺ። ምንድን ነው የምትከፍቺ? ሙዚቃ የባህል ዘፈን ነው። ኧረ ክፈቱት ሁሉ ባህል ነው የሚለውን ክፈቱላት። የባህል ነው። አይብሮ እስኪ ክፈት ታውቂያለሽ? አሞራ አርጊ በቃ አሞራ ሆኜ እኔ የልጆቼን እናትና አባት እቅፍ አድርጌ ልጆቼንም ሆዷን ድብስ አድርጌ እንድመጣ በአሞራ የሚለውን ዘፈን ክፈቺ። አሞራ ያርግሽ። እንመጣለን ካናዳ አታስቢ ቲጂ። ጌታን ትመጣላችሁ፣ ማርያምን ትመጣላችሁ። ልጆቼን ይዛችሁ ነው የምትመጡት። ሳይወለዱ ነው እንዴ? ይቆያሉ ትንሽ እንዴ? አቅፈሻቸው ደግሞ ሃይሚዬ ምን እንዳልኩ ታውቂያለሽ? ቅድም ባትሪ እንትንሽ ቻርጅሽ ጠፍቶ ነው መሰለኝና 4 ሴት ነው የምትወልጁ በአንዴ ታታታታ ታረጊና ትወልጃለሽ። 4ቱንም ሴት ልጅ እፈልጋለሁ እንዴ? ቲጂ ማይሆኑን ነገር 2 ወንድ 2 ሴት ነው። 2 ሴት ትወስጃለሽ፣ 2 ወንዶች ደግሞ እኔ ጋር ይሆናሉ። አይደለማ እኔ ባዳ ነኝ። አንተ አይደለክም። ቆይ ልንገርህ፣ ወንድ ከተወለደ ክርስትና እናት አልሆንም። ስለዚህ ሴቶች ይሁኑ። አዎ ሴቶች አልሚ መጣች እንዴ? አሁን እናታችሁ የምታከብሩት ነገር ጨፍሪ ተነሽ
እንደ ዘፈኑ ሳይጨስ ሳይከፈት ነው እንዴ ዝም ብዬ በባዶ ሜዳ መጨፈር? ማይ ብራዘር ናታ ማይ ብራዘር ለዚህ ጊዜ አትኖርም። ለነገር ጊዜ ትኖራለች። ዲጂ ሞት ይቅርባት። ብሩኬ ሃይሚ እንዴት ናችሁ? ኧረ ሰላም ልበል እኔ ታይ ቲጂ ታይ እሺ ያው በያቸ እሺ እንዴ ነው ቲጂ የምትፈልጊ ያን ዳመት እኔ የምለው ግን እዛ እስዊት ጋር ያለውን ፎቶ አየሽው? በዚህ ሳንቃ ደረት ተንቀባረሽ ተኝተሽ ወይኔ ጉራው እኔ ግን ይሄን ፎቶ እንዴት እንደወደድኩት ውይ ሰሊማ እየወጣሽ እኮ ካላ ሌላ ሰው አስገባብሽ። ለምን ግን ብሩኬ ይሄን እንትን አድርጋ ለማርክ ለምን አትሰጠኝም? ይሄን ቆሎ ላክልኝ ከማርክ ወይ ይሄን ፎቶ እንትን አድርጋ ላክልኝ። እቺ ልጅ ለምንድን ነው ማታሰው? የኔና የሱና ማይ ብሩ አቺ አሁን ስዊት ያስቀመጠችን ፎቶ ደረቱ ላይ ተኝተሽ ያለው ፎቶ በእናትሽ እንቅልፍ ወስዶኝ እኮ ብታይ በመከራ ነው የተነሳሁት። 7 ቀን ተንቀባረረች ያለምንም ተኛሽ እንጂ ሃይሚ ያለምንም ቀበሌ እስቲ 7 ቀን ገና ምን አይታ 1 አመት እንቀባረርበታለሁ ትላለህ። ቀጣይ ሌላኛ 1 አመት 1 ሚሊዮን በእንጂ ይሄ ድረስማ ካንቺ ውስጥ ማንንም ቢጠጋዋ እኔ ወቴን አሳልፌ እሰጣለሁ። የኔ ጠበቆች እያላችሁማ ማንም አይጠጋም። ተሳስታ ያው መንገድ ላይ ያላችሁ ራሱ ዋ እኔ ትራፊክ ነኝ። ትራፊኮች አሉ የሚገርምሽ። ባይ ዘ ዌይ እኔ እንደዚህ አይናፋር ሆንኩት እንጂ በሃይሚ ከመጡ ወይም ባንቴ ከመጡ ማንንም አልሰማም። ወይ ከምር በሁለታችሁም ከመጣ ህይወቴም ቢሆን ማሳልፍ እሰጣለሁ እንጂ አልተውም። አንበሳ ኮለሽ አሁን ጆን ነው እኔ አይናፋር ይሆንኩ እናንተና ክብሬ ነው እንጂ በእናንተ ከመጡ ግን አይናፋር አይደለሁም። ይሄን ማወቅ አለባችሁ። እዚህ ላይ ያላችሁ ተበቱ ቢኝን ባንቻይቱ ቢሎና ባንቻይቱ አንተ ደግሞ እኔ ሁለታችሁን አልኩት። ለምን አንተም ራሴን እንትን ታድርጋለህ? አይ እኔ ሳንቃ ደረተ ያለኝ ሰው ነው። እሱ ላይ ማን እንዳትመጭብኝ እሺ። በይ የልጆች አባት ታይ እንዴ በቃ ብሩኬን ተው። እኔ ሃይሚ ካገኘው በቂ ነኝ። መቼም ሃይሚ ያገኘው ማለት ደግሞ ብሩኬን አገኘው ማለት ነው። ልክ ነሽ የኔ እናት። ይሻላል። አዎ ዋናው በሴክስ ኬኩን ከምታጣድፊ እስቲ እያየንሽ ቢቢያስ ቲጂማ ጠፋች እኮ በቃ ያው ለልጆቼ ቅድሚያ አለ። ለእርጉዝ እኮ ነው የሚሰጠው ቅድሚያ ግን እኮ ብትበሉልኝ እኮ የጾምና ያመሰግናለሁ በጣም እኔ ሽታው እኮ ኬኩ እየሸተተኝ ነው። ብሩኬ ግን ነገ ለሃይሚ ኬክ መግዛት አለብን። ለምን የጾም ኬክ አለ አይደል? እንደ ልጆቹ 4 ልጆች ሆነ ይሄን ኬክ ካየውማ ግዴታ መብላት አለባቸው። ምን ሽታ እንዳይወጣባቸው ነው? አረኔ ላራስ አይደለም ልጆቹ ላይ የኬክ እንትን ይወጣል ተባለ። እንደዛ ነገር ነው ሃይሚ እንዴ ለልጆች 28 ኬክ ነው ማሰራላችሁ። አብሻ ጉርጣም ልታረጋቸው ነው ቲጂ። ስኳር በሽተኛ ልታደርግ ነው እንጂ ቲጂ ምንም አያገባትም። አሳነባሪ ብላቸው አያገባትም። ቲጂ ማድረግ ብቻ ነው። ቲጂ አሁን ጨፍሪ እስቲ ቲጂን በትልቅ አደረጉት። ጨፍሪ እስቲ ውጭ እኔ ዘፈን ከፍቼሻለሁ። እኔ አልጨፍርም እዛ ተከበሩ። ኧረ እኔ ዘፍንላታለሁ ቲጂ ከጨፈረች። ቲጂ ተነሽ እኔ አልጨፍርም። ከጨፈረች እኔ ዘፍንላታለሁ። መድኃኒዓለም ብሩኬ ዘፍን አንቺ ጨፍሪ ዘፍንላታለሁ ብሎ ጨፍሪ ሻለለ እንዴ ለአሳነባሪ ጊዜ አልጨፍርም። እስቲ ለሃይሚ ብለሽ ጨፍሪ እስቲ። ሃይሚ ትታይ ጨፈራል እስቲ ጌታ ለሃይሚዬ ብዬ እሺ ጨፍራለሁ። ጨፍሪያ ለሃይሚ እሺ ወይ ቲጂ እኔ እኮ አንቺን እንደው ምን ላድርግሽ? ለሃይሚዬ ካልተቀላችሁ ትጨፍራለሁ።
እናንተ ደግሞ አንቺ ስጨፍሪ ማየት ነው ያማረኝ። እኔና ልጆቼ አቤት ወይኔ አንጀቴ ውስጥ ተዘብዘብ አትዘብዘብ ያኔ ልጆቹ እየተራገጡ ነው። አፍጥኝ ተዘበዘብሽ እኮ ማለት ነው። እኔ አንጀቴ ውስጥ ወይኔ ወይኔ አንተ ብሩኬ እስኪ አንተ ወንድ ከሆንክ ጀግና ከሆንክ እስኪ ውጣና እኔም አንተ የምንጨፍር ሀይሚዬ እንኳን ታፍራለች። ተዋት። እኔ የቲጂ ነው ቲጂ እናቴ ትጨፍር የክርስትና እናቴ ነው ያለኝ አንዱ ልጅ ጌታ። ኧረ እኔ እጨፍርለታለሁ። ክፈቱ ሙዚቃ የት አባቱ ልጁ ከሚቀየም ብሩኬ ይዘፍናል። አንቺ ጨፍሪ እንዴ! ምን አስበሽ እንዴ? ብሩኬ ይወጣታል። እኔ እንድጨፍር ብዬ እኮ ነው። ምን እሺ ነው እናንተ በቃ ተከታላ ቪዲዮ ከናንተ እንዴ ለአንተ ልጆች አይደል እኔ የምጨፍርልህ? አበዛከው። ቲጂ መቶ አናቴ ላይ ሊጨፍሩ አይደል? ይቻላል በቃ ነው ብሩኬ መጨፈር አይደለም። ቲጂ አንቺ ጨፍሪና ብሩኬ እንትን ይበል ይበል ቁጭ ብሎ እዛው ማለት ነው። በቪዲዮ ሳይሆን እንደዚህ ምን ደባበቅሽው? ብሩኬ እኔ ፊት ለፊት ወጥቼ ብሩኬ የሚደበቀው ለምንድን ነው? ብሩኬ በቪዲዮ የሚወጣው ሁለታችሁ ተዘጋጅቶ ነው የሚመጡ እንጂ ዝም ብሎ በቪዲዮ ይወጣል እንዴ? ሰኞ ገቤና ሙኛል መጨፈራችሁ በውስጥ ልክላታለሁ። በቃ እናንተ እኮ ከምትጨቃጨቁ እርጉዟን ሴት እኮ ነው መጠየቅ ያለባቸው። 4 ልጆች የያዝኩት እኔ የምትጨቃጨቁ ልጆቹ ላይ ሽታ ይወጣል። ጨፍርልኝ የምትፈልገው ልጅ ደግሞ የክርስትና እናቷ ኧረ ውይ ለባልሽ ማገዝሽ ነው። ውይ ኧረ እኔ እሱ አልፈልግም። በቃ አሁን ያንቺ ነው የፈለጋችሁ። ብሩኬ ሁሌ ጨፈሪ አይደል እንዴ? ቤቱ አይደል እንዴ የሚጨፍረው? እኔ እዚህ እኔ 24 ሰዓት እጨፍራለሁ። ቲጂ በምኗ እንደምታየኝ አላውቅም። ለባልሽ ማገዝሽ ነው። ውይ አበዛሽ። እኔ ሳሊማንም ሰይፏል ትሰየፍ በቃ ነው። ቲጂ አጨፍሪም ነው እኔ ጨፍርሻለሁ። ለአንቺ ጨፍርልሻለሁ። ጌታን ጨፍርሽ እኮ በቃ ሻፍጥኙ። ልጅቱ ወንድሙን ሴቷ እየተናገረች ላቅንላችሁ ወይ? ኧረ አበዛችሁት። አንቺ ግን ባልሽን መደበቅሽ ነው ወይ? እንደዛ እኔ ያደባባይ ደግሞ አሳ በለው ግን ለምን እስቲ አሁን በዚህ ስንት ውስጥ የሰው አይኔ ውስጥ ብሩኬ ልታስገቢ? ሃይሚ ለብሩኬ አትፈቀጂ። እንደዚህ መደጋገፍማ ይቅርባችሁ። ኧረ ሲጨፍር አይተውት ደግሞ ይቀሙብኛል፣ ይበሉብሻል። ይቅርባችሁ። ማየ ቆይ ማንንም እንዳስቡት የማስገባው ሰው አለኝ ውዴ። አንቺ ጨፍር ብሩኬ በቪዲዮ ነገ ያሳየናል። አይ ብሩኬ አይን ይበሏል። አይን በልቶት ብሩኬን እኮ ዳኒ ያስጨፍሮታል። ካላት ቲጂ ትጨፍር። ስሚማ አሁን አይን እኮ ብሩኬ በልቶት ይኸው ሃይሚዬ እሱም በየከሱ እየመጡ ነው። እኔ አልወደድኩም ነገሩ። ብሩኬ በጣም ሲሆን ነው እንዲጎዳ አይፈልግም አይደል? እንዲጎዳ ስለማትፈልግ ጨፍሪ። አሁን አዎ የሰው አይን አይብላቸው። እሺ በቃ ክፈቺ። ምንድን ነው የምትከፍቺው? ሙዚቃ የባህል ዘፈን ነው። ኧረ ክፈቱት ሁሉ ባህል ነው የሚለውን ክፈቱላት። የባህል ነው አሞራ በአሞራው አድርጊ በቃ አሞራ ሆኜ እኔ የልጆቼን እናትና አባት እቅፍ አድርጌ ልጆቼንም ሆዷን ድብስ አድርጌ እንድመጣ አሞራው በአሞራ የሚለውን ዘፈን ክፈች። አሞራ ያርግሽ። እንመጣለን ካናዳ አታስቢ ቲጂ። ቤታን ትመጣላችሁ፣ ማርያምን ትመጣላችሁ። ልጆቼን ይዛችሁ ነው የምትመጡት። ሳይወለዱ ነው እንዴ? ይቆያሉ ትንሽ እንዴ አቅፈሻቸው። ደግሞ ሃይሚዬ ምን እንዳልኩ ታውቂያለሽ? ቅድም ባትሪ እንትንሽ ቻርጅሽ ጠፍቶ ነው መሰለኝ እና 4 ሴት ነው የምትወልጁ በአንዴ። አንዴ ታታታታ ታረጊና ትወልጃለሽ። አራቱንም ሴት አረወልድ ልጅ እፈልጋለሁ እንዴ ቲጂ የማይሆኑን ነገር 2 ወንድ 2 ሴት ነው። 2 ሴት ትወስጃለሽ፣ 2 ወንዶች ደግሞ እኔ ጋር ይሆናሉ። አይደለማ እኔ ባዳ ነኝ። አንተ አይደለክም። ቆይ ልንገርህ፣ ወንድ ከተወለደ ክርስትና እናት አልሆንም። ስለዚህ ሴቶች ይሁኑልኝ። አዎ ሴቶች ይሁኑ። አልሚ መጣች
እንዴ አሁን እናታችሁ የምታከብሩት ነገር እየጨፍሪ ተነሽ እንዴ ዘፈኑ ሳይጨስ ሳይከፈት ነው እንዴ ዝም ብዬ በባዶ ሜዳ ማይ ብራዘር ናታ ማይ ብራዘር ለዚህ ጊዜ አትኖርም ለነገር ጊዜ ትኖራለች ዲጂ ሞን ይቅርባት ኦኬ ሃይሚ እንዴት ናችሁ ኧረ ሰላም ልበል እኔ ታይ ቲጂ ታይ እሺ ያው በያቸው እሺ እንዴ እናንተ ነው